ሁን በሚል ኃይለ ቃል እንማማራለን። መጽሐፈ ነገሥት ካልዕ ምዕራፍ 2 ቁጥር 1 ላይ መጽሐፈ ነገሥት ቀዳማዊ ምዕራፍ 2 ቁጥር 1 ላይ የምናገኘው ኃይለ ቃል ነው። ይህን ኃይለ ቃል የተናገረው ልበ አምላክ እንዲህ እግዚአብሔር እንደ ልቤ የሚሆነኝን የእሴይን ልጅ ዳዊትን አግኝቻለሁ ብሎ መርጦት ከበግረኝነት ወደ ቤተ መንግሥት የጠራው በእኛ ቤተ ክርስቲያን ሁል ጊዜ ዛሬ ድረስ በሕያው ጸሎተ አምልኳችን በቅዳሴው ጭምር ቅዱስ ዳዊት ይነሳል። ቅዱስ ዳዊት በተለይ ቅድም ስንማር እንደነበረው ብሉይ ኪዳን ለሐዲስ ኪዳን ጥላ መሆኑን በደንብ አጉልቶ ካሳዩን አባቶቻችን መካከል አንዱ ቅዱስ ዳዊት ነው። ቅዱስ ዳዊት ዛሬ ባለንበት ቤተ ክርስቲያን ውስጥ ስለ ሁሉም ነገር ስለ ቅዱሳኑ ብንል፣ ስለ እመቤታችን ብንል፣ ስለ ክርስቶስ በዓላት ብንል፣ ስለ ቤተ ክርስቲያን ብንል፣ ስለ ሁሉም ነገር ከቅዱስ ዳዊት መዝሙር፣ ከቅዱስ ዳዊት ትንቢት፣ ከቅዱስ ዳዊት ትምህርት የማናገኘው የለም። ይህ አባት እግዚአብሔር እንደ ልቤ ብሎ ነው የጠራው። ዳዊት ራሱን ሲገልጥ እኔ ትል ነኝ ብሏል። ራሱን ዝቅ አድርጎ ማለት ነው። አባቱ እንኳን በረሳው ሰዓት እሴይ ወደ ዳዊት ቤት ሲመጣ ለንግስና እግዚአብሔር ልኮት ስለነበረ እስቲ እግዚአብሔር ልኮኛል ከልጆች መካከል ንጉስ ሊሆን የሚችለውን አቅርብ። እሴይም ከልጆች መካከል ንጉስ መሆን የሚችለው ኤልያብ ነው። የመጀመሪያ ልጄ ነው። ቁመናው ያማረ ነው። ንግግር ይችላል። ግርማ ሞገስ አለው። ዓለም በሚመዝንበት ሚዛን ማለት ነው። ያኔ ኤልያብን ለመቀባት ሳሙኤል ሲዘጋጅ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 16 ላይ ሳሙኤል ተው፣ ሰው እንዲያይ እግዚአብሔር አያይም። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። እግዚአብሔር ምንን ያያል? ሰው ምንን ያያል? ዓለም እንደዚህ ነው። ሰው ፊትን ስልጣንን፣ ሰው ፊትን ዕውቀትን፣ ሰው ፊትን ሀብትን፣ ሰው ፊትን ንብረትን፣ ሰው ፊትን ወገንን ያያል። እግዚአብሔር ግን ልብን ያያል። እግዚአብሔር ምንን ያያል? ለዚህ ነው እኛ እግዚአብሔር ልብና ኩላሊት የሚመረምር አምላክ ነው። ልብ የሃይማኖት የእውነት ማዕከል ነው። የእኛን እምነት ሃይማኖት መርምሮ ማወቅ የሚችል እግዚአብሔር ብቻ ስለሆነ በተራ ተራ ሌሎቹንም አቀረበ። የለም ሌላ ልጅ የለህም ሲባል አይ እሱ እንኳን የበግረኛ ነው ለዚህ ይሆናል ተባለ። ብላቴናው በግ የሚጠብቅ ነው። ለዚህ ነው ቅዱስ ዳዊት በመዝሙር 24 ቁጥር 3 ላይ አንተን ተስፋ የሚያደርጉ አያፍሩም ማለት። እስቲ በሉ አንተን ተስፋ የሚያደርጉ ምን አይሉ አያፍሩም። አባቴ እንኳን በረሳኝ ጊዜ ያልረሳኝ እግዚአብሔር አለ። እግዚአብሔር አይረሳም ክርስቲያኖች። ይሄ ዳዊት እንግዲህ የመጨረሻው ጊዜ ይሄን ምድር ለቆ የሚሄድበት ጊዜ ሲደርስ ልጁ ሰለሞንን ጠራው። እኔ የምድርን ሁሉ መጨረሻ እሄዳለሁ አለ። ክርስቲያኖች ከዚህ ጉዞ የሚቀር ሰው የለም። ሁላችንም የምድር መጨረሻ እንሄዳለን። ቅድም ስንማር እንደነበረው ተንኮልን፣ ክፋትም፣ ምቀኝነትም በልባችን አንግሰን ከሆነ መሄዳችን አይቀርም። ፍቅር ግን በውስጣችን ካለም መሄዳችን አይቀርም።
እኔ የምድርን ሁሉ መጨረሻ እሄዳለሁ ብሎ ለልጁ ውርስ ሊያዋርስ ነው። አሁን ብዙ አባቶች ለልጆቻቸው የሚያወርሱት ውርስ አለ። የጦር መሳሪያ የሚያወርስ አለ። ክላሽ ከአባቴ ያገኘሁት ክላሽ ነው፣ አደራህን በደንብ አድርገህ ዘይቱን በደንብ ቀባው። እቺ 3 ጥይት 3 ዓመት ከኔ ጋር የኖረች ነው፣ 30 ዓመት አብሮኛል ነው ብሎ የሚያወርስ አለ። ትልቅ ውርስ ነው። ሌላ ብዙ ነገር የሚያወርሱ አለ። ተመልከቱ፣ ዳዊት እግዚአብሔር እንደ ልቤ ብሎኛል፣ የ7 ሀብቶች ባለቤት ነው። ንጉሥ ነው፣ ካህን ነው፣ ነቢይ ነው። ጸጋው 7 ሀብቶች አሉት። ዳዊት ባለበገና ነው። በዛ ላይ ደግሞ ንጉሥ ነው። ንጉሥ ለሰሎሞን ለልጁ ምን ያወርስ? እስቲ ዝም ብላችሁ አስተውሉ። አንዳንድ ጊዜ መጨረሻ ላይ ስጦታ እዛ ዓርብ ዕለት ስትሄዱ ቀራንዮ ላይ ኢየሱስ ክርስቶስ የሰማይና የምድር ንጉሥ ነው። ሲሰቀል 7 አጽርሐ መስቀሎችን የመስቀል ላይ ንግግሮችን ተናግሯል። ተፈጸመ ከማለቱ በፊት የሚወደውን ሐዋርያ ተመለከተ ይላል ወንጌላዊ ዮሐንስ። ጌታ የሚወደው ሐዋርያ ታኦሎጎስ የተባለው ነባበ መለኮት ቅድም ስንማር የነበረውን የክርስቶስን ቀዳማዊ ልደት የጻፈልን ቃል ነበረ ብሎ ወደ ኋላ ሄዶ ምስጢረ መለኮትን የገለጠ ምን ይስተው ለዮሐንስ? አምላክ ነው። ሁሉንም ነገር መስጠት የሚችል አምላክ ነው። ግን በስጋ የተገለጠ ነው። ለሰማይ ወፎች ጎጆ፣ ለምድር ቀበሮች ጉድጓድ አላቸው። የሰው ልጅ ግን ራሱን የሚያስጠጋበት ቦታ የለውም። ራሱን ባዶ አድርጎ የመጣ አምላክ እናቱ እንኳን ያኔ ሰፍታ ያለበሰችው ልብስ አብሮት ያድርግ የነበረውን እርቃኑን ሰቅለው ዕጣ ተጣጥለውበታል። ራቁቱን ነው የተሰቀለው ክርስቶስ። መጨረሻ ላይ ግን ለዮሐንስ የሰጠው ስጦታ ከስጦታ ሁሉ የሚበልጥ ነው። እነሆ እናትህ ድንግል ማርያም። አያችሁ፣ ቀራንዮ የሄደ ሰው ይህን ስጦታ ያጣል። ከስጦታ ሁሉ የሚበልጠውን ስጦታ ይዞ ይገባል ወደ ቤቱ። ቀራንዮ ተመልከቱ፣ ቅድስት ቤተ ክርስቲያናችን። እዚህ የመጣ ሰው ባዶ እጁን አይገባም። ያስቀደሰ ሰው ባዶ እጅ አይገባም። ቃል እግዚአብሔር የተማረ ሰው ባዶ እጅ አይገባም። ታምረ ማርያም የሰማ ሰው ባዶ እጅ አይገባም። ቤተ ክርስቲያን የመጣ ሰው ባዶ እጅ አይገባም። ለምን? አማናዊቷ ቀራንዮ መጥቶ ድንግል ማርያምን ሳይል ወደ ቤቱ የሚገባ ሰው የለም። ክርስቲያኖች አሁን ባዶ እጃችሁን አትገቡ። ቀራንዮን የመጣችሁት ትልቁን ውርስ ነው ይዛችሁ የምትገቡት። ዳዊት ለሰሎሞን ብዙ ነገር ማውረስ ይችላል። የመጨረሻውን ምክር ነው ያወረሰው። ልጄ በርታ፣ ሰው ሁን። እስቲ በሉ በርታ፣ ምን ሁን? ሰው ሁን። ምገርም ነው። ሰሎሞንን የወለደውን ልጁን ዓይን ያለውን ጆሮ ያለውን 5ቱን የስሜት ሕዋሳት የሚያሟላውን የሚሰማውን ሰሎሞንን በርታና ሰው ሁን አለው። ምን ማለት ነው ወዳጄ? አሁን ዓለም ላይ የጎደለው አንዱ ትልቁ ነገር ሰው መሆን ስለሆነ ማለት ነው። አሁን ብዙ ሰው ያጣው ሰውነትን ስለሆነ ማለት ነው። ምን ማለት ነው ሰው? ይሄንን ነው ባጭሩ ማየት። ምንድነው ሰው? እኛ ሰው ነን። ለምንድን ነው ወደዚህ ምድር የመጣ ነው? ወዴት ነው የምንሄደው? ይሄን ካላወቀ ሰው ከባድ። ሰው የመጀመሪያው ክብሩን ስትመለከቱት ሰው መሆን ማለት በአርአያ ሥላሴ መፈጠሩን አለመርሳት ማለት። አንተ ሰው ነህ፣ በርታና ይህን ሰውነትን አስቀጥለው። መጽሐፍ ቅዱስ ላይ እግዚአብሔርም አለ፣ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የሰማይን ወፎች፣
የምድርን አራዊት በባህርም በጥልቅም ያለውን ሁሉ ይገዛ ዘንድ። የሚገርም ነው። ተመልከቱ። በመልካችን እንደ ምሳሌያችን የሰውን ክብር በስነ ፍጥረት እንግዲህ ሊቃውንት የጻፉላችሁን መጽሐፍ ካነበባችሁ እንግዲህ መጽሐፍ አክስማሮስ ላይ ይሄ የተፈጥሮም በነገራችን ስነ ፍጥረትን ያልተረዳ ሰው ክርስትናውንም መረዳት አይችልም። ዓለም አንዱ ትልቁ ስለ ስነ ፍጥረት፣ ስለ ጊዜ፣ ስለ ብዙ ነገር አሁን ሞደርኒዝም የሚባል ፍልስፍና አለ አይደል? ዘመናዊነት፣ ሰኩላሪዝም፣ እነዚህ ሁሉ ከስነ ፍጥረት ጋር ተያይዞ ነው ከክርስትናው ጋር የሚጋጩት። ስለዚህ ተመልከቱ፣ የሰውን ክብር ስናይ የመጀመሪያ ክብሩ እግዚአብሔር ሰውን የፈጠረው መጨረሻ ላይ ሁሉን ፈጥሮ ሁሉን ጨርሶ ዓርብ ዕለት ነው ሰውን የፈጠረው። ዓርብ ዕለት ሰው የመጨረሻ ፍጥረት ነው። ሁሉ ተሟልቶለት፣ ሁሉ ተፈጥሮለት፣ ይሄ ክብር ነው። ሁለተኛ በገቢር ነው ሰው የተፈጠረው፣ በስራ እግዚአብሔር 22 ስነ ፍጥረታትን አባቶቻችን ከፋፍለው በቆጠሩት አቆጣጠር ከፈጠራቸው ፍጥረታት በገቢር በስራ የተፈጠረው ሰው ብቻ ነው። መላእክት እንኳን በዚህ አይነት መልክ አልተፈጠሩ። ሰውን ከፍ አድርጎ ከምድር አፈር አንስቶ አበጅቶ በእጁ ነው የሰራው። ለዚህ እኮ ነው ነቢዩ ኢሳይያስ በእጄ መዳፍ ላይ ቀርጻቸዋለሁ ይላል እግዚአብሔር። ለምን? በእጁ አበጃጅቶ ነው የሰራን። አሁንም ያለነው በእግዚአብሔር እጅ ላይ ነው። ሶስተኛውና ትልቁ ክብሩ ባሪያ ሥላሴ ነው የተፈጠረው። እግዚአብሔርን መስሎ ነው የተፈጠረው። ሰው መሆን ማለት ይሄን ክብር አለመርሳት ነው። ክርስቲያኖች ይሄን ክብር አለመርሳት። እንደውም ሰሞኑን አሁን ሶሻል ሚዲያውን ያጣበበው አንዱ ፌሚኒዝም የሚባል ደግሞ መጥቷል። ሴትነት፣ ስለ ሴት መሆን። ሴት ተጨቁናለች። ከክርስትናው አውድ ሴት ተረስታለች። ኧረ ሴትማ እንዲሆናለች። በተለይ ክርስቲያኖችማ በተለይ ኦርቶዶክስማ እያሉ ሚዲያውን ያጣበቡ ሰዎች አሉ። መጽሐፍ ቅዱሱ ሰው ነው ማለት እስቲ ሰው ነው። ሰው ወንድ ነው ሴት ነው? ሰው ባሪያ ሥላሴ የተፈጠረው ሰው። አሁን ሰው ስንል ወንድ እያልን አይደለም። ሰው ስንል ሴት እያልን አይደለም። ሰው ስንል ወንድም ሴትም። እዛው ኦሪት ዘፍጥረት ስታነቡ እኮ ወንድና ሴት አድርጎ ፈጠራቸው ማለት ነው። ቁጥር 27 ላይ ወንድና ሴት አድርጎ ፈጠራቸው። በማን መልክ? በራሱ። በማን ምሳሌ? በራሱ። ሥላሴ በአብ ልብነት ያስባሉ። ሰው ለባዊ ነው። አሁን ተመልከቱ፣ ለሰለሞን አንዱ ሰውን ስል አንተ የምታስብ ፍጥረት ነህ፣ ለባዊ ነህ። ወዳጄ አሁን አንዱ የጠፋው እሱ ነው። ለዚህ ነው ቅዱስ ጳውሎስ እንግዲህ እንደ ባለ አእምሮ እንጂ አእምሮ እንደሌላቸው አትሁኑ። ተመልከቱ፣ ሰው አእምሮ አለው፣ ለባዊ ነው። እዛ ኤፌሶን ምዕራፍ 5 ቁጥር 17 ላይ እንደ ባለ አእምሮ እንጂ አእምሮ እንደሌላቸው አትሁኑ፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ፣ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ አለ። ይሄ የሰውነት ጥግ ነው። ምን? ማሰብ። ሰው ያስባል። እስቲ አንድ ጥያቄ ልጠይቃችሁ። አንድ ጥያቄ፣ የኮምፒውተር አይኪው ስንት ነው? የኮምፒውተር አይኪው ወይም ደግሞ የሞባይል አይኪው የማሰብ አቅሙ ስንት ነው? እሺ በቀላል ሂሳብ የ100 ፋክቶሪያል ስንት ነው የሚሆነው? የ100 ፋክቶሪያል አሁን ብንሰራ በሂሳብ ስንት ነው የሚሆነው? ስሩት እስቲ 100 ሲባዛ 99 ሲባዛ 98 ሲባዛ 97 እያልን እስከ 1 አሁን መስራት እንችላለን። ኮምፒውተር ላይ ወይም ደግሞ ላፕቶፕ ላይ ብትከቱት ይሰራል አይሰራም? ስለዚህ የማሰብ አቅሙ ስንት ነው? ከሰውና ከኮምፒውተር ማን ነው ብዙ የሚያስበው? ኮምፒውተሩን የሰራው ማን ነው? ሰው። ኮምፒውተር አይኪው የለውም፣ ዜሮ ነው። ማሰብ አይችልም። አያችሁ፣ እንደ ባለ አእምሮ ሰው የሚያስብ ነው። ሰው የሚያስብ ነው።
ስለዚህ አእምሮ አለው ስንል ያስባል፣ ልባዊ ነው። ለምን? ባሕርየ ሥላሴ ስለተፈጠረ። ሁለተኛ ሰው ነባቢ ነው፣ ይናገራል፣ ተናጋሪ ነው፣ ይግባባል። ሥላሴ በወልድ ቃልነት ይናገራሉ እንደምንለው፣ ሥላሴ በመንፈስ ቅዱስ እስትንፋስነት ሕያዋን ናቸው። ሰው ሕይወት ያለው ሕያው ነው፣ ዘላለማዊ ነው። አሁን ተመልከት፣ ለሰለሞን በርታ፣ ሰውን አንተ የምታስብ ነህ፣ አንተ የምትናገር ነህ። አንተ ለዚች ቤተ መንግሥት ለምድራዊ ለ30 ለ40 ለ50 ዓመት የተፈጠርክ አይደለህም። ሕያው ነህ፣ ዘላለማዊ ነህ። ሀገርህን ስትመራ እግዚአብሔር በሰጠ ቦታ ስትቀመጥ ያንንም የዘላለሙንም ሕይወት ዘላለማዊነትንም አስብ። ዘላለማዊ ነህ። ክርስቲያኖች ሰው ዘላለማዊ ነው። እዚሁ ጀምሮ እዚሁ የሚጨርሰው አይደለም። ዛሬ ታይቶ ነገ የሚጠፋ አይደለም። ሰው ኖሮ ይሄዳል እንጂ መጨረሻ ላይ አበቃለት አይባልም። ሰው መጨረሻ የለውም። ያዕቆብን ስጠይቀው ፈርዖን ዕድሜ ስንት ነው አለ። የእንግድነት ዘመኔ 120 ዓመት ነው። እስቲ በሉ የእንግድነት ዘመኔ ስንት ነው? ምን ማለት ነው የእንግድነት? ወደዚህ ዓለም የመጣሁት እንግዳ ነኝ፣ መጻተኛ ነኝ፣ ተመልሼ የሚሄድበት ሀገር አለኝ። ይሄ ዘላለማዊነት ነው። ሰው ሁን፣ ዘላለማዊ ነህ። እዚሁ ምድር ላይ የሚጨርሰው ነገር የለም። አያችሁ፣ ሰው ማለት ባሕርየ ሥላሴ የተፈጠረ ዘላለማዊ ፍጥረት ማለት ነው። ይህን እንዳትረሱ ነው። ይህን እንዳንረሳ ነው። ብዙ ሰዎች የሚኖሩት ለጥቂት ጊዜ ይመስላቸዋል። እዚህ ምድር ላይ ለትንሽ ጊዜ ኖሮ ሌላው ነገር ሁሉ የሚያበቃ ይቀጥላል። ሕይወት ይቀጥላል። ሰውም ቀጣይ ነው። ሰውም መጨረሻ የለውም። አበቃ አይባልም። ሰው ለምን? ባሕርየ ሥላሴ የተፈጠረ ነው። የዚህ ምድር ኑሮ ያበቃል እንጂ ሰው የመሆን ወይም ደግሞ ሰው ሆኖ የመኖር አያበቃ። ዘላለማዊ ነው ሰው። ስለዚህ ይሄን ይዞ ነው ሰው ባሕርየ ሥላሴ ስለተፈጠረ ሰው እግዚአብሔርን ስለሚመስል በርታ ብሎታል። ይሄ ብቻ አይደለም፣ ሰው ከመለኮት ባሕሪ ተካፋይ ነው። ምን ማለት ነው? ከመለኮት ባሕሪ ተካፋይ ማለት እግዚአብሔርን ወደ መምሰል የሚያድግ ነው። በአርአያ ሥላሴ ተፈጥሯል፣ ግን ያድጋል። ይሄን ቴዎሲስ ይባላል። ቴዎሲስ ማለት እግዚአብሔርን ወደ መምሰል ማደግ፣ የመለኮት ባሕሪ ተካፋይ ወደ መሆን ቀስ በቀስ እያደገ ይሄዳል። እያደገ ነው የሚሄደው ሰው። የቅድስና ሕይወቱ መጨረሻ ላይ እግዚአብሔርን ወደ መምሰል። ትላንት ስናነሳ በነበረው ላይ መንፈሳዊውን እድገት ስናገር ቅዱስ ጴጥሮስ በበጎነት ላይ ዕውቀትን፣ በዕውቀት ላይ ራስን መግዛትን፣ ራስን በመግዛት ላይ መጽናትን፣ በመጽናት ላይ እግዚአብሔርን መምሰልን ጨምሩበት። ሰው የሚያድገው እግዚአብሔርን ወደ መምሰል ነው። ይሄ የቅድስናውን ሕይወት ጭምር የሚያሳይ። ለዚህ ነው ክርስቶስ እግዚአብሔርን አምላካችንን አስቀድሞ ኋላም በወንጌል እኔ ቅዱስ ነኝና እናንተም ምን ሁኑ? ቅዱሳን ሁኑ። እድገት ነው ይሄ። ተመልከቱ፣ እኔ ቅዱስ ነኝ እናንተም ቅዱሳን ሁኑ። ይሄ የሰውነት ለሰው ልጆች የተሰጠ ክብር ነው። ቅድም ሕያውነት ስንል እግዚአብሔር እኛን የፈጠረው ለምንድን ነው ብለን ስናስብ፣ ለምንድን ነው እግዚአብሔር ሰውን የፈጠረው? ንገሩኝ እስኪ። ለምንድን ነው የተፈጠርነው? ገበሬ ለመሆን፣ ነጋዴ ለመሆን፣ አርብቶ አደር ለመሆን፣ አርሶ አደር ለመሆን? ለምንድን ነው እግዚአብሔር ሰውን የፈጠረው? አቤት አይዟችሁ ተናገሩ። ለምንድን ነው የተፈጠርነው? ወለተ ማርያምን ለምን ፈጠረ? ግማሹን አሜሪካ፣ ግማሹን አፍሪካ፣ ግማሹን ጂንካ፣ ግማሹን አረካ። እግዚአብሔር ለምንድን ነው የፈጠረ? ምን እንድንሆን? አሁን አንዳንድ ሰዎች ወይ እኔ እኮ አሜሪካ ብትፈጠር ይላል። አሜሪካ ብትፈጠር ምን ትሆናለህ? ምን ነው ካናዳ በተፈጠርኩ? እሺ ተፈጠር ካናዳ ላይ ምን ትሆናለህ? የተፈጠርከው ካናዳ ተፈጠርክ፣ ቢያንስ የተሻለ ምግብ ትበላ ይሆናል በስጋ አይምሮ
ግን ካናዳ ተፈጠርክ፣ አሜሪካ ተፈጠርክ፣ ጂንካም ተፈጠርክ ምንድነው የሰው የተፈጠርክበት ዓላማ ምንድነው? እግዚአብሔር እኛን ለምን ፈጠረን? እስቲ ከኔ ጋር በሉ አባታችን ሆይ በቃ ስሙን ለመቀደስ ምኑን ለመውረስ? መንግስቱን ለመውረስ። ስምህ ይቀደስ፣ ስሙን ለመቀደስ እግዚአብሔርን እያመሰገን ሕያውነት እሱ ነው። ሕያውነት እሱ ነው። ስሙን ለመቀደስ መንግስቱን ለመውረስ። ሰው የእግዚአብሔር መንግስት ወራሽ ነው። ይሄ ደግሞ እግዚአብሔርን ወደ መምሰል ማደግ። ተመልከቱ፣ እግዚአብሔርን ወደ መምሰል። ሰው እግዚአብሔርን መስሎ ነው የተፈጠረው። በርታ ሰውን መባሉ መጨረሻ ላይ እግዚአብሔርን ወደ መምሰል ማደግ ነው። ስሙን ለመቀደስ ክብሩን ለመውረስ የተፈጠረው ሰው ማደግ አለበት። ማንን ወደ መምሰል? እግዚአብሔርን ወደ መምሰል ነው ሰው የሚያድገው። ይሄ ብቻ አይደለም። ሰው ተመልከቱ፣ ባሪያ ሥላሴ ተፈጥሯል። እግዚአብሔርን መስሎ ተፈጥሯል። ኃጢአትን ሰራ፣ ወደቀ። መጨረሻ ላይ አምላክ ሰውን ያዳነው ሰው ሆኖ ነው። ይሄ የሰው ክብር ነው። አሁን እግዚአብሔር አረገ እንላለን አይደል? እግዚአብሔር አረገ። መላእክት እግዚአብሔር በተወለደበት ዕለት ክርስቶስ በከብቶች በረት አዩት። በእናቱ እቅፍ ላይ ሆኖ ያለቅሳል። አዩት። በሰማይም ከፍ ሲል አዩት አለ። ገረማቸውና ከአቅማቸው በላይ ሆነ። ከዛ ምን አሉ? ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ አሉ። ለእግዚአብሔር በሰማይ ምስጋና ይሁን፣ በምድርም ለሰው ሰላም ይሁን አለ እግዚአብሔር። እዚህም ደግሞ የእኛን ሥጋ ተዋህዷል። አረገ እግዚአብሔር ስንል ቅዱስ ዳዊት እግዚአብሔር በመለከት ድምፅ አረገ። የእኛን ሥጋ የተዋሃደው ቅድም ስንማር እንደነበረ ወልደ አብ ወልደ ማርያም ኢየሱስ ክርስቶስ ስግው ቃል። ተመልከቱ፣ የእኛን ሥጋ ተዋህዶ አረገ። የሰው ክብር ከፍ አለ። የሰው ክብር ከፍ ማለቱን አንዱ ማሳያው አምላክ ሰው ሆኗል። ይህንን ማንም ሰው ድናይ ማድረግ አይችልም። እኛን ያዳነው መልአክ ሆኖ አይደለም። እኛን ያዳነው ሌላ ሆኖ አይደለም። የወደቀውን ሰውን የፈለገው ሰው ሆኖ ነው። ወዳጅ አምላክ ሰው ሆኗል። የሰውነት ክብር ከፍ ብሏል። በየማነ አብ በአባቱ ቀኝ የተቀመጠውን አምላክ ስናይ የእኛ ክብር ምን አይል ከፍ እንዳለ እናያለን። ሰው ክብሩ ከፍ ብሏል። ለዚህ ነው አምላክ ሰው ሆኖ ሥጋውን የቆረሰለት ደሙን ያፈሰሰለት ስለ ሁሉ የሞተለት ነው ሰው ማለት። ሰው ማለት መድኃኔ ዓለም የተሰቀለለት ነው። መድኃኔ ዓለም ለሰው ነው የተሰቀለው። ሰው መሆኑ ብቻ አይደለም፣ ለሰው ነው የተሰቀለው። አያችሁ፣ ለዚህ ነው እኮ ቅዱስ ጳውሎስ ከክርስቶስ ፍቅር ማን ይለየናል? አንዱ ፍቅሩ ይሄ ነው። አንዱ ፍቅሩ የክርስቶስ ስለ ሰዎች ብሎ መሰቀሉ፣ ሥጋውን መቁረሱ፣ ደሙን ማፍሰሱ። አንተ እግዚአብሔር፣ አንተ ክርስቶስ የሞተልህ ደሙን ያፈሰሰልህ ሥጋውን የቆረሰልህ ሰውነ። ተመልከት፣ ዳሙን ሰውነ፣ ያልተማርክሙን ሰውነ፣ በሽተኛም ሁን ሰውነ፣ በሥጋ ኃጢአተኛም ሁን ሰውነ። አታንስም። ቅድም እንዳለው ባደጉት ሀገራትም ውስጥ ተወለድ፣ ያላደጉት ሀገራትም ውስጥ ተወለድ። አንተ ክርስቶስ የሞተልህ ሰው ነህ። ይህን እንዳትረሳ። በቆሻሻ ገንዳ ውስጥም ብላ፣ እዛ ቤት ውስጥም ጥሩ ምግብ ብላ፣ አንተ ሰው ነህ። መድኃኔ ዓለም የሞተልህ ሰው። ክብርህ ትልቅ ነው። ባሪያው ብቻ መፈጠር አይደለም። ሞቶላል እግዚአብሔር። አንዱ ስለ ሁሉ ሞተ ተብሏል። አዎ ስለ ሁላችን እግዚአብሔር በመስቀል ላይ ተሰቅሎ ደሙን ያፈሰሰልን ሥጋውን የቆረሰልን እኛ። ይሄ በስልጣን አይገኝም። ይሄ በእውቀት አይገኝም። ለዚህ ከሆነ ቅዱስ ጳውሎስ ለቆሮንቶስ ምዕመናን ወንድሞች ሆይ መጠራታችሁን እወቁ፣ እንደ ዓለም ጥበብ ጥበበኞች የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። በዓለም ጥበብ ያገኘነው አይደለም፣ ሰው በመሆን ተመልከቱ፣ ሰው በመሆን። ስለዚህ ሰው እግዚአብሔር አምላክ
ከሞት ወደ ሕይወት የመለሰው ነው አምኖ ተቀብሎ ከመጣ። ስለዚህ ትልቅ ፍጥረት ነው። አምላክ ሰው ሆኗል። ይሄንን በአይምሯችሁ ስታስቡ እግዚአብሔር እኮ ብዙ የሚያድንበት መንገድ አለው። የወደቀውን ሰው ግን ተመልከቱ፣ ዓርብ ዕለት ሰው አድርጎ ፈጠረ። ሰው መሆን አቃተን። እንደገና ሰው ሆኖ ሰው አደረገ። በመስቀል ተሰቅሎ ስጋውን ቆርሶ ደሙን አፍስሶ መልሶ ሰው አደረገን። ይሄንን ሰው መርሳት የለበትም። ከሰውነት የሚወርደው ይሄን ስረሳ ነው ሰው። ይሄ ብቻ አይደለም፣ ሰው ነገ እንደ መላእክት የሚኖር ነው ሰው። እግዚአብሔር መንግስቱን አዘጋጅቶለት እንደ መላእክት የሚኖር ነው ሰው። እዚህ ማቴዎስ ወንጌል ምዕራፍ 22 ላይ ሰዱቃውያንና ፈሪሳውያን በነበሩበት ዘመን ስለ ትንሣኤ ሙታን ይከራከሩ ነበር። ሰዱቃውያን ሰው ከሞተ በኋላ አፈር ሆኖ ይቀራል አይነሳም ብሎ ነው የሚያስቡት። አያችሁ፣ ይሄ ከሰውነት መውረድ ነው ራሱ። ሰው በስብሶ ይቀራል፣ ሞቶ ይቀራል። ዛሬም እንደሚያስቡ ዓለማት ብዙ ናቸው። ብዙ ዓለማት አሉ። ሰው ከሞተ በኋላ አበቃ፣ የተሰጠው ምድር ይሄ ነው፣ እዚህ ላይ እስካለ ድረስ ደስ ብሎት ይኑር፣ ከሞተ ታሪኩ አበቃ የሚሉ ብዙ ርዕዮተ ዓለሞች፣ ብዙ እምነቶች አሉ። ሰዱቃውያንም ይሄን ያመልኩ ነበር፣ ይሄን ሐሳብ ይዞ ነበር። ፈሪሳውያን ደግሞ እንዲህ ይላሉ፣ ሰው ከሞተ በኋላ ይነሳል፣ በሰማይ ይሄዳል፣ እንደ አዲስ ያገባል፣ ይጋባል፣ ይበላል፣ ይጠጣል ብሎ ያስባል። ድንገት ሲጨቃጨቁ ክርስቶስ መጣ። እንደውም መምህር መጥቷል እንጠይቀው ብሎ ጠየቁት። ሲጠይቁት በቀጥታ አልጠየቁትም። ጌታ ሆይ አንዲት ሴት ከኛ ጋር ነበረች፣ 7 ባሎችን አገባች አሉ። ስንት ባሎችን? 7። በአንድ ጊዜ አይደለም። አንዱን አገባች፣ ሞተ። ሁለተኛው ሞተ፣ ሶስተኛውም፣ 7ቱም ሞቱ። መጨረሻ ላይ እሷ ሞተች። የማን ሚስት ትሆናለች ብሎ ጠየቁ። የማን ነው የምትሆነው? የማን ሚስት ትሆናለች? አሁን እንዲህ አይነት ጥያቄ የሚጠይቁ ሰዎች አሉ። በሰማይ ጠጅ ቤት አለ ብሎ የሚጠይቁ ሰዎች አሉ። የለም የለም። በሰማይ ጠጅ ቤት ይጠይቋል። በሰማይ ጫት የሚጠይቁ ሰዎች አሉ። የለም። በሰማይ የማን ሚስት ትሆናለች ብሎ ጠየቁ። መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። በሰማይ ማግባት፣ መጋባት፣ መብላት፣ መጠጣት የለም ማለትና ሁሉም እንደ መላእክት ይኖራሉ። እስቲ በሉ ሁሉም እንደምን ይኖራሉ? እንደ መላእክት። አይገርም? መላእክት እንዴት ነው የሚኖሩት? ምግባቸው ምስጋና፣ እረፍታቸው ምስጋና። ቅዱስ 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 እግዚአብሔር ጸባዖት ፍጹም ሰማያተ ምድረ ቅድሳተ ስብሐትከ እያሉ ሁሌ እግዚአብሔርን እያመሰገኑ እረፍት የላቸውም። ሁሌ እግዚአብሔርን መስሎ ይኖራሉ። እግዚአብሔርን እያመሰገኑ ይኖራሉ እንደ መላእክት። እድሜ 30 ዓመት ነው። ከዛ በኋላ በአዳም እድሜ ነው የምትነሳው። ምገርም ነው። 31ኛ ዓመት የለም። ሁሌ ጎልማሳ ሆነ። ምግብ ምስጋና ነው፣ መጠጥ ምስጋና ነው። የ15 ዓመት ኮረዳ በሔዋን እድሜ ሴቷ ሁሌ ቅዱስ እግዚአብሔር እያለች የምትኖርበት። አሁን እዚህ ላይ ፌሚኒዝም ነኝ ተገፍቻለሁ ተበገለበለ የለም። በሰማይ እንደዛ ብሎ ነገር የለም። በክርስትና ዓለም እንዲህ ነው። ዮሐንስ ምን ይላል? ለከተማይቱ መብራት አያስፈልጋትም ይላል ዮሐንስ ራእይ ምዕራፍ 2 ላይ። ያቺ ከተማ መንግስተ ሰማያትን ስገልጣል ለከተማይቱ መብራት አያስፈልጋትም አለ። አሁን እዚህ መብራት ይጠፋል፣ ይመጣል፣ ይወጣል። ፀሐይ ጠዋት ትወጣለች፣ ማታ ፀሐይ እንኳን ስለምታልፍ ጨረቃም ፀሐይም ስለሚያልፉ የከተማይቱ መብራት ራሱ በጉ ነው ይላል። ክርስቶስ የሚያበራባት ከተማ በጉ ራሱ ክርስቶስ ያለባት እዛ እንደ መላእክት ሁሌ መኖር ሰው ይሄ ነው። ለዚህ እኮ ነው እናንተ አባቴ ብሩካን ኑ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግስቴ ውረሱ። በቃ የተፈጠርከው ለዘላለም ሕይወት ነው። ሰው ስትሆን አንተ የዘላለም ሕይወት የዛ ባለ ርስት ነህ። እንደ መላእክት ለዘላለም እግዚአብሔርን እያመሰገንክ የምትኖር። ይሄን እንዳትረሱ። አሁን የሰውነቱ ውሃ ልክ ነው የብሶ የወረደው። ይሄ ብቻ አይደለም ክርስቲያኖች። ታዲያ በዚህ ትልቅ ክብር የተፈጠረ ሰው ይሄን ክብሩን ይዞ ነው ያለው። አሁን ዓለም ላይ ይሄ ክብር አለ? የሰውነት ክብር እኮ ነው የጠፋው። ቅድም ስንማር የነበረው ፍቅር እኮ ከሰው ሕይወት ውስጥ ስጠፋ የሰውነት ክብር ነው። በጣም የሚገርማችሁ አንዳንድ ሰዎች ምሉት ነገር አለ። እመቤታችን ሰው ናት፣ እንደኛው ሰው ናት ይላሉ። እውነት ነው ውሸት ነው? እመቤታችን ሰው ናት አይደለችም? ግን እንደኛ አይነት ሰው ናት? በጣም ይገርማል። ይሄ እኮ ትልቅ የሆነው የእግዚአብሔርን ክብር ቅዱስ ዳዊት እኮ እንዲህ ነው ብለው ሰው
ክቡር ሆኖ ሳለ አላወቀም። መዝሙር 49 ቁጥር 12 ላይ ክቡር ሆኖ ሳለ አላወቀም፣ እንደሚጠፉ እንስሳ ልብ እንደሌላቸው እንስሳ ሆነ። እመቤታችን እንደኔ አይነት ሰው ናት ማለት እንስሳ መሆን፣ ልብ እንደሌለው እንስሳ። አዎ ሰው ናት፣ ከሰማይ ወረደች፣ ከኢያቄምና ከሐና የተወለደች ናት። ግን ተመልከቱ እግዚአብሔር ንጽሕናዋ ቅድስናዋን አይቶ ለድነት ዓለም ራሷን አዘጋጅታ በመገኘቷ መርጦ ከኃጢአት ጠብቆ ያዘጋጃትን በቤተ መቅደስ ያደገች መልአክ ጋር ፊት ለፊት የተነጋገረችውን ለተጠማ ውሻ የምታጠጣላት። አሁን ዓለም ሰውን እንኳን ውሃ ያጠጣል። አንድ ሰው እኮ ግቢ አንኳኩቶ ውሃ ጠምቶኛል ብትሉ ሌባ ነው ሊሰርቅ ነው አይደል ምንለው እንጂ ጠምቶት ነው እንላለን። ድንግል ማርያም እኮ ለተጠማ ውሻ በወርቅ ጫማ ታጠጣ ነበር። ታዲያ እንደሱ አይነት ሰው ነኝ ሌላውን ተው፣ ክብሯን ተው። የሰውነት ልክ ላይ ስትመጡ ሰው ተመልከቱ፣ ክብር ሆኖ ሳለ አላወቀም፣ እንደሚጠፉ እንስሳ። ክርስቶስ እኮ የከብቶች በረት የተወለደው ሰው እንደ እንስሳ ስለሆነ እንስሳ ውስጥ ነው የፈለገው። መጀመሪያ እንስሳ መካከል ነው የፈለገው። ክብራችንን ትተን ስለጠለዚህ እኮ ኢሳይያስ በሬ የገዢውን አህያም የጌታውን ጋጣ አወቀ፣ ሕዝቤ እስራኤል ግን አላወቀኝም። አሁን ዓለም ላይ ያለው ይሄ ነው። የሰውነትን ክብር ረስቷል። ሰው ረስቷል። ተመልከቱ፣ ወንድ ለወንድ ሴት ለሴት ጋብቻ እናድርግ የሚሉ ሰው ነው ይሄ ሰው እንዴ? ዲክሌር ያደረጉ ሀገራት አሉ እኮ ግብረ ሰዶምን የሀገራቸው ህገ መንግስት ውስጥ ያስገቡአሉ። ግን ሰው ነው ይላል እግዚአብሔር። ሰውን በመፍጠሩ ተጸጸተ ተባለበትን ኃጢአት እየሰሩ ሰው ቅድም ያለው ባሪያ ሥላሴ የተፈጠረ ሰው እግዚአብሔርን ወደ መምሰል የሚያድግ ሰው የመንግስተ ሰማያት ባለርስ ሰው እንደ መላእክት ወደፊት የሚኖር እንደ መላእክት የሚኖር ይሄ ሰው ተመልከቱ። አሁን ዓለም ላይ የሚኖርበትን ክብሩን ደግሞ ተመልከቱ። ወጣቶች በተለይ የሰውነት ክብር የሰውነት ውሃ ልክ እሱን መርሳት አያስፈልግም። ሰው ነን እኛ። እግዚአብሔር ባሪያው የፈጠረን ሰው ነን። ለዚህ እኮ ነው ዳዊት ታስበው ዘንድ ሰው ምንድን ነው? አንዳንድ ጊዜ ሰውን ስታዩ ታስበው ዘንድ ምንድን ነው? ቅድም ስለ ፍቅር ተምረናል። ወንድም ወንድሙ ላይ ያልጨከነም አሁን ክርስትናውን ተውት። ሰውነት እኛ እኮ ዶሮ ለማረድ እኮ የዶሮ ደም ላለማየት ሳፋ እንደፋይ ቤት ውስጥ ያሳደገውን ፍየል የሚያርድ ሰው ይሸጣል እንጂ አያርድም እኮ ኢትዮጵያ። ቤት ውስጥ ያሳደገውን ፍየል አያርድም፣ ያዝንለታል እንስሳ። አሁን ወንድም ወንድሙን ያርዳል። ወንድም ስለ ፍቅር ስትማሩ እኮ እኛ እኮ ሰይጣንና እግዚአብሔርን ለማስታረቅ የተነሱ ቅዱሳን ያሉባት ቤተክርስቲያን ነች። ለክርስቶስ ሰምራን ስታስቡ ሰይጣንና እግዚአብሔርን ካላስታረቁ አሁን ባልና ሚስት ካላፋታው ብሎ የተሰለፈ ሽማግሌ ነው። ካላፋታል የሆነ ነገር ካላደረገ ክፋት ውስጥ የገባ። ለዚህ ነው ታስበው ዘንድ ሰው ምንድነው ገለ ክርስቶስ ሰምራ እኮ ሰይጣንን ማርልኝ አይገርም? እዚህ ቤተክርስቲያን ውስጥ ነው ያለው እኮ ሰይጣንን ማርልኝ ይገርም እኮ ነው። ሰይጣን እንደሚያምን ታውቃላችሁ። ሰይጣንም ያምናል ይንቀጠቀጣል አይደል ያለው ያይቆ። ለዚህ ኮሎ ቀደም መምህር ሲያስተምሩ እምነት ብቻውን አያድንም። ማመንማ ሰይጣንም ያምናል ያው በፍርሃት አይታችኋል። አንዳንድ ሰው ሰይጣን ታቦት ሲወጣ ይጮሃል። አንዳንድ ሰው ታቦት ሲወጣ ጫማ ይሰርቃል። ከሰይጣን አልባሰም ይሄ ነው። ሰይጣን ሰው ብሎ ሲጮህ እሱ ጫማ ሰርቆ በጓሮ ይጠፋል። ከሰይጣን አላነሰም ይሄ። ታስበው ሰው ዘንድ ሰው ምንድነው? ይሄ እኮ የሰውነትን ክብር መርሳት ነው። ብዙ ሰው የሰውነትን ክብር ረስተዋል። ከሰውነት ልክ ወርደናል። አሁን ዓለምን ተመልከቱ። ዓለምን ተመልከቱ። ሀብታም ድሃ ላይ ጨክኑ ነው የምታዩት። እንደ ሰውም አይቆጥርም። የቤት ሰራተኛውን እንደ ሰው አይቆጥርም። በቀን እኔ አንድ ሁለት ቦታ ይቻላል የልጆቻቸውን ልደት እስከ 1 ሚሊዮን ብር አውጥቶ የሚደግሱ አሉ። ልደት ነው የምላቸው። ርቺ ተተኩሶ እዛው ቤታቸው በር ላይ ደግሞ ከቆሻሻ ገንዳ ነው ደግሞ
ከቆሻሻ ገንዳ እዚያውን ፍላጋ አዲስ አበባ እኮ ከቆሻሻ ገንዳ እንበሉ አሉ። ግን ሰው ናቸው፣ ሁለቱም ሰው ናቸው። በሰማይ ያን ባለጸጋ ነዌን ያስጠየቀው እኮ በር ላይ ወደቀውን አልዓዛርን አለማሰቡ ነው። አንተ በምድር ትበላ ነበረ፣ ከቤት ፍርፋሪ እንኳን አልሰጠኸው። አብርሃም እንዳለም ያለው ወዳጄ የሰውነት ልክ ነው እየጠፋ ያለው። ሰው ምንድነው? በርታ፣ ሰው ሁን። አንተ ሰውን በዘር አትለይ፣ አንተ ለሰውን በቋንቋ አትለየው፣ አንተ ሰውን በሀብት አትለየው። አንተ እኛ እኮ ሰርግ እንኳን ጠርተን ድንገት የቆሸሸ ልብስ ለብሶ የመጣውን ሰው እኮ የደጋሹ አይደለም ዘበኛው ይገፈትሯል። ዞር በል ኧረ ተጠርቻለሁ ምን አገባኝ። ይሄን ልብስ ነው የምታየው። አለቃ ገብረሃና ምን አረጋሉ? ሰርግ ተጠርተው ሄደው አትገቡም ተባለ። ምን ነው ቆሻሻ ልብስ ነው የለበሱ። ሄዱና አሉ ንጹህ ሱፍ ለብሰው መጡ። ዘበኛው ከፍ ብድግ እያለ አስገባቸው። ምግቡን ወሰዱና ሱፉ ላይ ንቅደቅ አረጉታል። ወጡ። አለቃ ምን ሆኖ? የተጠራሁት ለሳበን ልብሱ ነው። አሁን ለዚህ እኮ ብዙ ሰው የሚያየው ልብስና ምላስ ነው። እኛ እኮ የምናየው እግዚአብሔር ለዚህ እኮ ነው ሳሙኤልን ሰው እንዲያይ እግዚአብሔር አይም ሰው ፊት ነው ያለ ልብስ ነው የምናየው። አቤት ልብሱ፣ አቤት ምላሱ አይደል ምንድነው ምናየው? እሱን ነው። ሰውነት ግን መለኪያው እሱ አይደለም። ያንን ነው በደንብ አድርጎ ማየት የሚያስፈልገው። በእኛ ዘመን እየጠፋ ያለው ሰው ነው። በርትቶ ሰው ለመሆን ሰው 3 ቦታ ላይ ይሰራል። ይሄን ተናግሬ ትምህርቴን ልጨርስ። 3 ቦታ ላይ ሰው ይሰራል። አንደኛው ቤተሰብ ጋር ነው የሚሰራው። ወላጆች ካላችሁ፣ አባቶች ካላችሁ ሰው የሚፈጠረው ቤት ውስጥ ነው። የመጀመሪያ እናትና አባት ናቸው ሰው የሚፈጥሩት። መፍጠር ማለት መስራት የሚሰራው ቤት ውስጥ ነው። ሰው ቤት ውስጥ ነው። የሚደባደቡ ባልና ሚስቶች አሉ። ልጆች መስራት አይችሉም። ሰዓት ጠብቆ እኮ የሚደባደቡ ሰዎች አሉ። ልክ 2 ሰዓት ሲደርስ ወይ ተው የነገሌ ቤት ነው ይባላል። ስትል ምስት ወይ እነሱ ቤት ነው። ህፃናቱም ያውቃሉ ማለት ነው ሰፈር ውስጥ። ከዛ በኋላ መጣላት፣ መደባደብ እንደ ስርዓት ይቆጠራል። እንደ ስርዓት እዛ ገጠር ውስጥ አሉ ሰዎች በጣም የሚጣሉ ባልና ሚስቶች ነበሩና ድንገት አንድ ሰውዬ ገጠር ውስጥ ይሄዳል። እግዚአብሔር እንግዳ ነኝ አሳድሩኝ አለ። እንግዲህ ደግ ናቸው ብጣሉ እንግዳውን አስገቡት። እንግዳውም ገባ። እነሱ ሰዓታቸው ደረሰ የሚጣሉበት። ሰዓታቸው ሲደርስ የገጠር ቤት ነው የሚነድ ሰዓት አለ። ባልየው አንቺ ሴትዮ ማለት ጀመረ። አይታችኋል። አሁን የኛ ዘመን ሰው መጀመሪያ ሲጋቡ የሷ ስም አልማዝ ከነበረ አልማዝ ብሎ አይጠራትም። መጀመሪያ ላይ አልሙዬ ነው ማለት ከመጋባታቸው በፊት ማለት ነው። ልክ ሲጋቡ አልማዝ ይላል ስሟ። ትንሽ ቆይቶ ተጋብቶ መንገድ ላይ ሲሄዱ ድሮ እንቅፋት ስመታት እኔ የምልህ የነበረው ሰውዬ አሁን እንቅፋት ስመታት ምን አደናብርሻል ማለት ነው። አትሳቁ። ይሄ ለማሳቅ አይደለም። በነገራችን እየወረደ ያለው የሰውነት አንዱ መገለጫ ቦታ ስለሆነ ነው። ገቡ። ሰዓታቸው ደረሰ። መደባደቢያ ሰዓት። አንተ ሰውዬ አለች እሷም እሳት መዘዘች ከምነደው እንጨት። እሱም አንቺ ሴትዮ ብሎ እሳት መደበ። እንግዳው ግራ ገባውና እሱም አንድ እንጨት መዘዘ። እኔ ምስቴን ልመታ ምስቴን ልትመታ አንተ ለምን መዘዝከው? የቤቱ ስርዓት መስሎኝ እንዲሁ ሰዓት ሲደርስ እንጨት መዘዝ። እንዲህ የሚያድጉ ልጆች የቤት ስርዓት መስላቸው እንዲህ ሆኖ የሚያድጉ ተመልከቱ። እንዲህ ሆኖ የሚያድጉ የቤት ስለዚህ ቤት ውስጥ ነው ልጆች መስራት። የሙሴ እናት ሙሴን ያሳደገች በፈርዖን ቤተ መንግስት ውስጥ አድጎ የፈርዖንን ቤተ መንግስት እምቢ። የሚገርም ነው። ቅዱስ ጳውሎስ አልገለጠው። ዕብራውያን ምዕራፍ 11 ላይ ስለ ሙሴ ሲናገር የፈርዖን የልጅ ልጅ እንዳይባል ሙሴ በእምነት እምቢ አለ። ከፈርዖን ቤት ከሚገኝ ባለጠግነት ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። ለምን? ብድራቱን ትኩር ብሎ ተመልክቷልና። ይሄን ብድራት የነገረችው እናቱ ናት። እናቶች ለልጆቻችሁ ይሄን አውርሱ። በርታ፣ ሰው ሁን በሉት ልጃችሁ። ይሄን ብርታት አያችሁ። ሙሴ እኮ የፈርዖን ቤተ መንግስት ውስጥ ቢያርቅ ቀጣይ ፈርዖን ሆኖ ንጉስ መሆን ይችል ነበር። እምቢ በእምነት ማን ስለነገረችው እናቱ። አሁን እናት
ሊጥ ስታቦካ ላምባዲናን እየሰማች ነው። ልጅም ላምባዲናን እየሰማች ነው አብራ የምታቦካ። እንደዚህ እናትም ልጅም ተመሳሳይ ናቸው። የአሁኑ ዘመን የድሮ እናቶችን አይመለከትም። አሁን ያለው እንደዛ ነው። አሁን ያለው እዚህ የለም እንጂ እኮ ወጣቱ ኤርፎን አድርጎ እኮ ነው ቅዳሴ የሚያስቀድሰው። በጆሮ ዘፈን ነው ቆሟል ስጋው። ይሄ ቀላል እንዳይመስላችሁ። ቤት ውስጥ የመጀመሪያው ልጅ የምሰራው ሰው የምሰራው እንዲበረታ ቤት። ከዛ ቀጥሎሳ የት ነው የምሰራው? ሁለተኛው ሰው የምሰራው የት ነው? ቅድም ስንማር እንደነበረው ጥበብ ስጋዊ ትምህርት ቤት መምህራን አላችሁ። እዚህ ውስጥ መምህራን አላችሁ። ልጆችን መስራት ያስፈልጋል። ትምህርት ቤት ላይ ረጅም ሰዓት የሚቆዩት ከመምህራን ጋር ነው። ሳይንሱን በደንብ አድርጎ እያስተማሩ ግን ስነ ምግባሩንም እንዲያውቁ ማድረግ ነው። በተለይ ክርስቲያን መምህራን ልጆችን መፍጠር አለባቸው። በነገራችን ዛሬ ያልሰራነውን ነገ መጠበቅ የለብንም። አንጠብቅም። ካልሆነ ሰው የዘራውን ያንኑ ያጭዳል ነው የተባለው። ያጭዳል። ሌባ ሆነ ገሌ፣ እዚህ ቢሮ እኮ ሌቦች በዙ፣ እዚህ እኮ እንዲሆኑ። ከየት መጡ? ከተማሩበት። ከየት መጡ? ከቤተሰብ። ከሰማይ የወረደ ሰው የለም። ስለዚህ ትምህርት ቤቶች መስራት ያስፈልጋል። ትምህርት ቤቶች ሳይንሱን ሰውየው ሳይንስ ያስተምራል። ሳይንስ እያስተማረ ተማሪዎች አላቸው አቤት እግዚአብሔር ይታያል አይታይም። ስለዚህ እግዚአብሔር የለም ማለት ነው። እስቲ ጠይቃችሁ እግዚአብሔር ይታያል? አይዟችሁ መልሱ። ጨርሻለሁ። እግዚአብሔር ይታያል? እሺ እግዚአብሔር ይታያል? አይታይም። እሺ በመሃላችን እግዚአብሔር አለ? የት አለ? አይታይም አላለም? አይታይም አላለም? እግዚአብሔርማ ይታያል። እንዴ አሁን በነ መቆምና በእናንተ መቀመጥ ማለት እግዚአብሔር አለ የለም? ታዲያ ያየነው አይደል? እኔን የሚያናግር እናንተ እንድትሰሙ የሚያደርግ ማለት ነው እግዚአብሔርን ልክ ነው። በሰው አምሳያ በዚያ እናየው መንፈስ ነው። ግን እግዚአብሔር ይታያል። አዎ በምናችን ይታያል? በኑሯችን ውስጥ ይታያል። ፀሐይን ጧት አውጥቶ በማጥለቅ ይታያል። ክረምትና በጋን በማፈራረቅ ይታያል። እኛን በማሳደግ ውስጥ ይታያል። እግዚአብሔር ይታያል። የሌለበት የለም። ምሉ ነው። ተመልከቱ። ሰማያት አሉ፣ ጠፈር አለ፣ የመላእክት ሀገር አለ፣ ኢዮራ ማይረር ኢየሩሳሌም ሰማይ እስከ መንበረ ጸባዖት። ከዛ በላይ ስትሄዱ እግዚአብሔር አለ። የተቀመጥነው መሬት ላይ ነው። አፈር፣ ከአፈሩ በታች ምን አለ? ውሃ፣ ከውሃው በታች ምን አለ? እሳት፣ ከእሳቱ በታች ምን አለ? ነፋስ፣ ከነፋሱ በታች ማን አለ? እግዚአብሔር። ለዚህ ነው ቅዱስ ዳዊት ወደ ሰማይ ብወጣ አንተ ነህ፣ ወደ ጥልቁም ብወርድ አንተ ነህ፣ ከአንተ ፊት ወዴት እሄዳለሁ? እግዚአብሔር አለ። ምሉ ነው አለ እግዚአብሔር እንላለን። ግን ተመልከቱ እግዚአብሔርን በማየትና ባለማየት አይደለም የሚወሰነው። አንድ ሰንበት ተማሪ እንደውም እግረ መንገድን ወጣቶች ሰንበት ትምህርት ቤት መጣችሁ እንድትማሩ በእውነት ሰንበት ትምህርት ቤት የእውቀት ቦታ ስለሆነ ባለን አማራጭ አንዱ የሰንበት ትምህርት ቤት ስለሆነ ማለት ነው። አንድ ሰንበት ተማሪ ጥያቄ አለኝ አለው መምህሩን። ጠይቅ ተባለ። ቲቸር አለው። አቤት ጥያቄ አለኝ ጠይቅ። ማን ነው የምትጠይቀው? ተማሪዎች አለ። አቤት የቲቸር አንጎል ይታያል? አይታይም። ስለዚህ ቲቸር አንጎል የለውም ማለት ነው። አሁን በማየትና ባለ ስድብ አይደለም፣ ሎጂካል አይደለም። ጥያቄውና መልሱ ሎጂካል አይደለም። አያችሁ ተማሪዎች እግዚአብሔር የለም ብሎ አይደለም። ሳይንሱ እንዲህ ይላል፣ ሃይማኖት ደግሞ እንዲህ ይላል፣ እንደ ክርስትና ደግሞ እንዲህ ነው። አያችሁ ሌብነትን የምጸየፍ፣ ስካርን የምጸየፍ፣ ሱስን የምጸየፍ ተመልከቱ። አፉን ምድጃ አፍንጫውን ጭስ ማውጫ የማያደርግ ወጣት መፍጠር አንዱ ቦታ ትምህርት ቤቶች ናቸው። ሰው እዛ በርታ፣ ሰው ሁን፣ አይዞ፣ አጥና፣ ተስፋ አትቁረጥ፣ አንተ ቀን ስራ እየሰራ ነው የምትማረው፣ አይዞ፣ በርታ፣ አጥና እያለ የሚያበረታ መምህር ያስፈልጋል። ዋናውና ሶስተኛው መፍጠሪያው ቤተክርስቲያን ነው። ቤተክርስቲያን የምንፈጠርበት ቦታ ነው። በርትተን ተመልከቱ። ቤተክርስቲያን የመጣ ሰው ሙሉ ሰው ይሆናል። ቤተክርስቲያን ውስጥ የምኖር ሰው ሙሉ ሰው ይሆናል። ቤተክርስቲያን ውስጥ የምመላለስ ሰው ትላንት በትንሹ ለማየት እንደሞከር ማደግ ይችላል። ስለዚህ ልጄ በርታ፣ ሰው ሁን። እስቲ በሉ በርታ፣ ምን ሁን? በርትተን ሰው እንድንሆን መድኃኔዓለም ይርዳን። ያስተማረን እግዚአብሔር ክብር ምስጋና ይግባው። ይቆየን። ወስብሐት ለእግዚአብሔር።
አመስግኑት፣ አመስግኑት። ያንሳል።